ጤና ይስጥልኝ ክቡራን አድማጮች እንደምን ቆያችሁ? ከአሃዱ ኒውስ የዕለቱን አጫጭር መረጃዎች ይዘን ቀርበናል። አበይት ነጥቦቹን በቅድሚያ አብሮት የሚጠብቀውን ጓደኛውን በመግደል ከሚሰራበት ባንክ ከ2 ሚሊዮን ብር በላይ የዘረፈው ወንጀለኛ በዕድሜ ልክ ጽኑ እስራት መቀጣቱ ተሰማ። የኢትዮጵያና የአሜሪካ ወታደራዊ ኃላፊዎች በቀይ ባህር ተደራሽነት እንዲሁም በቀጠናው ሰላምና ጸጥታ ዙሪያ ውይይትን አደረጉ። በሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱ ተሰማ። ይህ የተገለጸው የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በማርበርግ ቫይረስ ዙሪያ እየሰሩት ያለውን ስራ በተመለከተ ለጋዜጠኞች ማብራሪያ በሰጡበት ወቅት ነው። ዝርዝር መረጃውን እናደርሳችኋለን። አድማጮች እነዚህንና ሌሎችንም መረጃዎችን በዝርዝር መረጃችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። አብሮት የሚጠብቀውን ጓደኛውን በመግደል ከሚሰራበት ባንክ ከ2 ሚሊዮን ብር በላይ የዘረፈው ወንጀለኛ በዕድሜ ልክ ጽኑ እስራት መቀጣቱ ተሰማ። የወንጀል ድርጊቱ የተፈጸመው ግንቦት 6 ቀን 2015 ዓ.ም በልደታ ክፍለ ከተማ ወረዳ 9 ልዩ ቦታው ልደታ ኮንዶሚኒየም አቢሲኒያ ባንክ ባልቻ ቅርንጫፍ ውስጥ ነው። ወንጀል ፈጻሚው ጌታሁን ሙላት አብሮት የሚሰራውን ጓደኛውን ሟች ዘገየ ቸሩን በተኛበት ጭንቅላቱንና የተለያዩ የሰውነት ክፍሎቹን በፌሮ ብረት በመምታት እንዲሁም በመግደል የባንኩን የብር ካዝና በብረት ፈልቅቆ 2 ሚሊዮን 460 ሺህ ብር ዘርፎ ተሰውሯል። የአዲስ አበባ ጠቅላይ መምሪያ የምርመራና ክትትል አባላትና አመራሩ ወንጀሉ ከተፈጸመ ዕለት ጀምሮ በርካታ ፖሊሳዊ ቴክኒኮችን በመጠቀም ባሰባሰበው መረጃ ወንጀል ፈጻሚውን በቁጥጥር ስር በማዋል በተደረገበት ምርመራ ግለሰቡ 2 ተመሳሳይ ወንጀሎችን መፈጸሙንና አማረ ደሳለኝ በሚል ሐሰተኛ ስምና በሐሰተኛ የትምህርት ማስረጃ የጥበቃ አገልግሎት በሚሰጥ ተቋም በጥበቃ ሰራተኝነት መቀጠሩን አረጋግጧል። ግለሰቡ በስራ ባልደረባው ላይ የግድያ ወንጀል ፈጽሞ ለመሰወር ቢሞክርም በቁጥጥር ስር ከዋለ በኋላ ግን ወንጀሉን እንዴት እንደፈጸመው መርቶ አሳይቷል። ጉዳዩን ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ከባድ ውንብድና ሁለተኛ ወንጀል ችሎት ተከሳሽ ጌታሁን ሙላት ጥፋተኛ መሆኑን በማረጋገጡ በዕድሜ ልክ ጽኑ እስራት እንዲቀጣ ወቃ አገልግሎትን የሚሰጡ ተቋማት የሚቀጥሯቸውን ሰራተኞች ማንነት፣ የተያዦቻቸውን ህጋዊነትና የሚያቀርቡትን ሰነድ ትክክለኛነትን የማረጋገጥ ግዴታ እንዳለባቸውና ይህንኑም ግዴታቸውን ካልተወጡ ለሚያጋጥማቸው ማንኛውም አይነት ችግር ፈቃዳቸው መሰረዝን ጨምሮ በህግ እንደሚጠየቁ ፖሊስ አሳስቧል። ኢትዮጵያና የአሜሪካ ወታደራዊ ኃላፊዎች በቀይ ባህር ተደራሽነት እንዲሁም በቀጠናው ሰላምና ጸጥታ ዙሪያ ውይይትን ማድረጋቸው ተሰምቷል። የዩናይትድ ስቴትሱ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን ከጠቅላይ ሚኒስትር አብይ አህመድ ጋር ከተገናኙ በኋላ ከፍተኛ የኢትዮጵያ ወታደራዊ አመራሮች ጋር ማክሰኞ ዕለት ውይይት ማድረጋቸው ተሰምቷል። በውይይታቸውም ሁለቱም ወገኖች ለኢትዮጵያ የባህር በር ጥያቄና ለሰፊ ቀጠናዊ የጸጥታ ትብብር ትኩረትን ሰጥተዋልም ተብሏል። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ከዩናይትድ ስቴትሱ የአፍሪካ እዝ አዛዥ ጋር ተገናኝተው በቀጠናዊ የጸጥታና የበለጠ ትብብርን ለማድረግ በሚቻልባቸው ጉዳዮች ላይ ያተኮረ ውይይትን ማድረጋቸውን በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታውቀው ነበረ። ሆኖም ግን ስለ ውይይታቸው ተጨማሪ ዝርዝር መረጃን አልሰጡም። የኢፌድሪ መከላከያ ሚኒስቴር በበኩሉ ባወጣው መግለጫ ጄኔራል አንደርሰን ከጠቅላይ ሚኒስትር አብይ አህመድ ጋር በመቀጠል የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ከሆኑት ፊልድ ማርሻል ብርሃኑ ጁላ ጋር ውይይት ማድረጋቸውን ገልጿል። ውይይቱም በአፍሪካ ቀንድ ሰላምና መረጋጋት እንዲሁም የኢትዮጵያና አሜሪካን ወታደራዊ ትብብር የወደፊት ሁኔታዎች ላይ ያተኮረ እንደነበረም ጠቁመዋል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ ልዑካን ቡድንን ባነጋገሩበት ወቅት የኢትዮጵያ የባህር በር ፍላጎት ለሰላማዊ ዓላማዎችና ኢኮኖሚያዋን ለመገንባት የሚውል መሆኑንም ገልጸው ኢትዮጵያ የባህር ላይ ጥቅሞቿን የምታስከብረው በውይይትና በትብብር መሆኑንም
አጽንኦት ሰጥተዋልም ተብሏል። መከላከያ ሚኒስቴር በመግለጫው ጄኔራል አንደርሰን ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደሚደግፉት መግለጻቸውን አመልክቷል። ኢትዮጵያ የቀይ ባህር በርን ካገኘች ለቀጠናው ሰላም የበለጠ ጉልህ አስተዋጽኦን ታደርጋለች ብለው እንደሚያምኑ መናገራቸውም ተጠቁሟል። እንዲሁም በኢትዮጵያ በኩል ያሉ ፍላጎቶችንና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶች ከዋሽንግተን ዲሲ ባለስልጣናት ጋር እንደሚነጋገሩ መግለጻቸውን መግለጫው አመላክቷል። ውይይቱ በተጨማሪም የጸረ ሽብር ትብብርን ያካተተ ሲሆን ሁለቱም ወገኖች በቀጠናው ውስጥ በሚንቀሳቀሱ የሽብር ቡድኖች ላይ የሚደረጉ የጋራ ጥረቶችን አስፈላጊነት በድጋሜ አረጋግጧልም ተብለዋል። በሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱ ተሰምቷል። በሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱ የተገለጸ ሲሆን ግለሰቡም በጂንካ ከተገኘው የመጀመሪያው የማርበርግ ቫይረስ ተጠቂ ጋር ንክኪ የነበረውና ወደ አካባቢው ተጉዞ ወደ ሐዋሳ ተመላሽ የነበረ መሆኑም ተጠቁሟል። ይህ የተገለጸው የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በማርበርግ ቫይረስ ዙሪያ እየሰሩት ያለውን ስራ በተመለከተ ለጋዜጠኞች ማብራሪያ በሰጡበት ወቅት ነው። በደቡብ ኢትዮጵያ ክልል መከሰቱ በላቦራቶሪ የተረጋገጠው የማርበርግ ቫይረስ እስካሁን በተደረገ ምርመራ ከ73 ተጠርጣሪዎች መካከል 6 ሰዎች ህይወታቸውን ሲያጡ 5 ታማሚዎች ደግሞ ሕክምና እየተደረገላቸው ይገኛል። የጤና ሚኒስቴር እንዳስታወቀው ከቫይረሱ ተጠቂዎች ጋር ንክኪ የነበራቸው 349 ሰዎች ክትትል እየተደረገባቸው ሲሆን ለታማሚዎች የተሻለ ሕክምናን ለመስጠት ከሌሎች አገራት ልምድ በመቅሰም ጥሩ ውጤትን ያስገኙ መድኃኒቶችንና ክትባቶችን ወደ ሀገር ውስጥ የማስገባት ስራ እየተሰራ ይገኛል። በተጨማሪም የለይቶ ማቆያ ማዕከላትና የሰለጠኑ ሰራተኞች ዝግጁ መሆናቸው የተረጋገጠ ሲሆን ህብረተሰቡ የበሽታውን ምልክት የሚያይ ከሆነ በአቅራቢያው በሚገኝ የጤና ተቋም ሪፖርት እንዲያደርግ ወይንም በ8335 እና 952 ነፃ የስልክ መስመሮች ጥቆማን እንዲሰጥ ጥሪ ቀርቧል። ክቡራን አድማጮች የሰዓቱ መረጃዎቻችን እስካሁን ያደመጣችኋቸው ናቸው። ከሰዓታት በኋላ በሌሎች መረጃዎች እንገናኛለን። ሰናይ ቆይታ ይሁንላችሁ።